ማይክሮሶፍት ኤክሴላችን ላይ እንደዚህ አይነት ዳታ ቢኖረን እና ቶታሉን መስራት የምንፈልግ አቬሬጅ መስራት የምንፈልግ ወይ ደግሞ ማክሲማም መስራት የምንፈልግ ራንክ እንዴት ነው የሚሰራው የሚለውን እንዲሁም ስታተስ የተማሪዎችን ስታተስ መስራት ከፈለግን በተጨማሪ ግሬድ እንዴት ነው የሚሰራው የሚለውን ነው የምናየው። ሰላም ሰላም፣ እንዴት ናችሁ? ስኪል ማሰልጠኛ ኢንስቲትዩቶች ነን። በቅድሚያ ዳታችንን ምን እናደርጋለን? ልክ እንደዚህ ፎርማት እናደርጋለን ማለት ነው። እንደዚህ ሴሌክት ካረግን በኋላ እዚህ ጋር ፎርማት ማድረግ ያለ እዚህ ጋር በመግባት ኦል ቦርድ መምረጥ እንችላለን። ልክ እንደዚህ ፎርማት ማድረግ እንችላለን። ከዚህ ቀደም ደግሞ እንዳየነው ይሄንን ፎንቱን ማስተካከል እንችላለን። ልክ እንደዚህ ወይ ደግሞ ከለሩን ማስተካከል እንችላለን። ፎንቱንም መቀየር እንችላለን ማለት ነው። ወደፈለግነው ፎንታችንን ለመቀየር እዚህ ጋር ሄደን የፈለግነውን ፎንት ማድረግ እንችላለን። ማይክሮሶፍት ወርድ ላይ እንዳየነው ነው ማለት ነው የምንሰራው። እዚህ ጋር የተለያዩ ፎንቶች አሉ። እናንተ የምትፈልጉትን ፎንት ማድረግ ትችላላችሁ ማለት ነው። እዚሁ ጋር ልክ እንደዚህ የሚያስቸግረን ከሆነ ሰፋ ሰፋ ለማድረግ ማኑዋሊ እዚህ ጋር ያለውን መጠቀም እንችላለን። ይሄንን ኮለመኑን በመያዝ እንደዚህ ሰፋ ማድረግ እንችላለን። እዚህ ጋር ያሉት ደግሞ በጣም ስለሰፉ ጠበብ ለማድረግ አንድ ጊዜ ሴሌክት እናደርጋቸውና ወደዚህ እንሄዳለን። እዚህ ጋር ፎርማት ሚል አለ። ፎርማት ሚለው ጋር ከሄድን በኋላ እኔ አሁን የፈለግኩት ኮለመን ዊንድዙን ስለሆነ የኮለመን ዊንድዙ ጋር ገባና እዚህ ጋር የፈለግኩትን ቁጥር እጽፋለሁ ማለት ነው። እኔ 10 ነው የፈለግኩት። ሰፋ ብለዋል። ጠበብ ማድረግ ደግሞ ከፈለግን ኮለመን ዊንድዝ ገብተን እንደዚህ 6 እናደርገው እንደዚህ ጠበብ ይልልናል ማለት ነው። እኩል ይቀንስልናል። ቶታል መስራት ከፈለግን እንዴት ነው የሚለውን ነው የምናየው አሁን። እዚህ ጋር ያሉ ተማሪዎች አሉ። ቶታል ለመስራት ምንድነው የምናደርገው? መጀመሪያ እዚህ ፎርሙላ ባራችን ጋር እንሄዳለን በቀላሉ ለመስራት። ከዛ በመቀጠል ምንድነው የምናደርገው? ሰም ሚል ነው የምንመርጠው ማለት ነው። እዚህ ጋር ምናልባት እዚህ ጋር ሰም አለ፣ እናንተ ጋር ግን ከሌለ እዚህ ጋር መጻፍ ትችላላችሁ ማለት ነው። እዚህ ጋር እንደዚህ ብላችሁ ስትጽፉ በአንድ ጊዜ ይመጣላችኋል። ሰም ብላችሁ ጽፋችሁ ጎ ስትሉት ራሱ ትንሽ ቆይቶ አንደኛ ላይ ይመጣል። ኦኬ እንላለን። ከዛ በመቀጠል መደመር የፈለግነውን ቦታ መምረጥ ነው። እኔ የፈለግኩት እነዚህን ሁለቱን ስለሆነ እነዚህን ሁለቱን መርጥና ኦኬ ስለው ይሰራልኛል ማለት ነው በቀላሉ። እኛ የፈለግነው መስራት የእነዚህን ነው። ሌላው እዚህ ጋር አቬሬጅ መስራት ከፈለግን እዚህ ጋር እንደዚህ በማድረግ ወረድ ማድረግ እንችላለን ማለት ነው። ወረድ ማድረግ እንችላለን። አቬሬጅ መስራት ከፈለግን ምንድነው የምናደርገው? እዚሁ ፎርሙላ ባራችን ጋር እንሄድና አሁንም አቬሬጅ ሚል እንመርጣለን። ከዛ በመቀጠል ኦኬ ነው የምንለው። ከዛ አሁንም አቬሬጅ መስራት የፈለግነውን ቦታ እንመርጣለን ማለት ነው። በእጃችን ሄደን መጻፍ እንችላለን ከዲቱ እስከ ኢቱ ብለን፣ ግን ይሄ ቀላል መንገድ ነው። ኦኬ እንላለን። ማክሲማም ከዚህ ጋር ካሉ ተማሪዎች ማክሲማሙን ስንት ነው ያመጡት የሚለውን ለማየት እዚህ ጋር ፎርሙላ ባር ጋር እንሄድና አሁንም እዚህ ውስጥ እንፈልጋለን ማለት ነው። እዚህ ጋር ማክስ የሚል አለ። ኦኬ እንላለን። ከዛ በመቀጠል እንደዚህ እንመርጣለን ማለት ነው። ከዛ ኦኬ ስንል ይሰራልናል። ወደ ራንክ ከመሄዳችን በፊት እዚህ ጋር የሰራነውን አንድ ጊዜ ሁሉንም ሴሌክት እናደርግና አንዴ ሴሌክት ካደረግን በኋላ እዚች ጋር ልክ እንዲህ መስቀል ምልክት ሲመጣልን ይዘነው ወደ ታች በመውረድ በአንድ ጊዜ መስራት እንችላለን ማለት ነው ሁሉንም። ሌላው እዚህ ጋር ራንክ ለመስራት ከፈለግን ራንክ የሚሰራው በዚህ በአቬሬጅ ነው ማለት ነው። እኛ በአቬሬጅ ነው የምንሰራው ራንኩን። ስለዚህ እዚህ ጋር ምን እናደርጋለን? እንደ ቅድሙ ፎርሙላ ባራችን ጋር እንሄዳለን። ራንክ የሚለውን እንመርጣለን። ከሌለ ትጽፉታላችሁ። ከዛ ኦኬ ነው የምንለው። ከዛ ራንክ የማንን ነው መስራት የፈለግነው ነው መጀመሪያ። ራንክ እኔ አሁን የፈለግኩት የደበበን ነው። ስለዚህ ያመጣውን አቬሬጅ እነካለሁ። ከዛ በመቀጠል ደግሞ ወደ እዚህ ኦርድና ወደ ታች ወርጄ ከነማጋ ነው የሚወዳደረው የሚለውን አስገባለሁ። ከሁሉም ተማሪ ጋር ነው። ሁሉንም ተማሪ እንደዚህ አስገባና ከዛ በመቀጠል ከኪቦርድ F4 በመንካት ኦኬ ስል ልክ እንደዚህ ይሰራልኛል ማለት ነው። ሌሎቹንም እንዲህ ነው የምንሰራው። ለምሳሌ እዚህ ጋር ያለውን ተማሪ እንስራ። እዚህ ጋር መኮንን የሚል አለ። የእሱን እንስራ። የእሱንም ለመስራት ምንድነው የምናደርገው? እዚህ ፎርሙላ ባራችን ጋር እንሄድና ራንክ የሚለውን መርጠን ኦኬ ነው የምንለው። ከዛ በመቀጠል ያመጣውን አቬሬጅ እንነካለን። ያመጣውን አቬሬጅ ከነካሙ በኋላ እዚህ ጋር ሪፈረንስ የሚለው ጋር በመሄድ ምን እናደርጋለን? ሁሉንም ተማሪ አቬሬጃቸውን መርጠን ከኪቦርድ F4 የሚለውን ነካና
ኦኬ ስንል ልክ እንደዚህ ይሰራልናል ማለት ነው። ይህንን በአንድ ጊዜ ድራግ ማድረግ እንችላለን። ከፈለግን ይህን ወደ ላይ ይዘን መሄድ እንችላለን። ካልሆነም እዚህ ጋር ያለውን እንዲይዘን ወደ ታች መውረድ እንችላለን ማለት ነው። ያው ተመሳሳይ ነው የሚሰራልን ማለት ነው። እሺ አሁን ደግሞ እዚህ ጋር ሴሌክት ስላላረግነው ነው ይሄኛው ስላልገባ ስለሆነ ደግመን ይሄንን እንሰራለን ማለት ነው። ከዛ ወደ ላይ ድራግ እናደርገዋለን። ፎርሙላ ባራችን ጋር እንሄድና ራንክ የሚለውን እንመርጣለን። ከመረጥን በኋላ ይሄ እንደዚህ የሚሸፍንብን ከሆነ እኛ እንዲሁ ይዘን ወደ ታች ወረድ ማድረግ እንችላለን ማለት ነው። እንዲሸፍኑብን ለመስራት ስለማይመች እዚህ ጋር ይዘን ወረድ እናደርግና እዚህ ጋር አቬሬጁን እንካለን በቅድሚያ። ከዛ እዚህ ጋር ክሊክ በማድረግ ሁሉንም ተማሪ አቬሬጃቸውን እንመርጣለን ማለት ነው። ከዛ ከኪቦርድ F4 ነክተን ኦኬ ስንል ወይ ደግሞ ከኪቦርድ ኢንተር ስንል ይሰራልናል ማለት ነው። አሁን ወደ ላይ ይዘን ድራግ ማድረግም እንችላለን ማለት ነው። እዚህ ጋር ደግሞ የተማሪዎችን ስታተስ ስሩ ብንባል ልክ እንደዚህ ጊቭን ይኖረናል። ስታተስ ለመስራት ለእኛ የተሰጠን ጊቭን ይሄ ነው። እንዴት ነው የምንሰራው? ስታተስ ለመስራት በቅድሚያ እዚህ ፎርሙላ ባራችን ጋር እንሄድና ኢፍ ሚል ነው የምንመርጠው ማለት ነው። ኢፍ ሚል እንመርጥና ኦኬ ነው የምንለው። ከዛ እያንዳንዱ ሎጂካል ቴስት እያደረግን እንሄዳለን ማለት ነው። እንዲህ ወደ ፈለግነው መውሰድ እንችላለን። አቬሬጁን ነው የምንነካው እኛ ለመስራት በአንደኛው አቬሬጅ ነው ማለት ነው። የመጀመሪያውን ስለምንሰራ እዚህ አቬሬጁን እንነካና እዚህ ጋር የተሰጠንን ጊቭን ነው የምናስገባው ማለት ነው። ለእኛውን የተሰጠን እዚህ ጋር ግሬተር ዛን 75 በሉ ነው የተባልነው። ግሬተር ዛን 75 ከሆነ እዚህ ጋር ፓስ በልልን እንላለን። ካልሆነ ጋር እንሄዳለን ደግሞ ቫልዩ ኢፍ ፎልስ የሚለው ጋር እንሄድና ኢፍ ነው የምንለው። አሁንም ሎጂካል ቴስት ነው የምናደርገው እስከ ሁሉንም የተሰጠን ጊቭን እስኪያልቅ ድረስ እንደዚህ እያደረግን ነው የምንሄደው። አሁንም አቬሬጅ ግሬተር ዛን ሎጂካል ቴስት እያደረግን ነው 60 ከሆነ ቫልዩ ኢፍ ትሩ የሚለው ጋር እንሄድና ሪ ኤግዛም እንላለን ማለት ነው። ሪ ኤግዛም ብለን እንጽፋለን። ከዛ በመቀጠል ደግሞ ምንድን ነው የምንለው? ቫልዩ ኢፍ ፎልስ ካልሆነ ደግሞ አሁንም ኢፍ ነው የምንለው። አሁንም ሎጂካል ቴስት ነው የምናደርገው። የመጨረሻ ሌዛን ኦር ኢኳል የሚለውን እንነካና 60 እንላለን። ከሆነ እንደዚህ ደግሞ ከሆነ ቫልዩ ኢፍ ትሩ ፌል ስቱደንት የሚለውን እንጽፋለን ማለት ነው። ፌል ስቱደንት የሚለውን ጽፈን ወደ ቀጣዩ እንሄዳለን ማለት ነው። ቀጣይ ላይ ምንድነው የምናደርገው? ሌላ የተሰጠን ስለሌለ ቫልዩ ኢፍ ፎልስ የሚለው ጋር በመሄድ ኦኬ ብቻ የሚለውን ነው የምናውቀው ማለት ነው። ሌላውንም በዚህ መንገድ ነው የምትሰሩት። ለምሳሌ የሁለተኛውን መስራት ከፈለግን የሁለተኛውን ያመጣውን ውጤት ነው የምንነካው ማለት ነው። መጀመሪያ እዚህ አክቲቭ ሴሉን እዚህ ጋር እናደርግና አሁንም ፎርሙላ ባራችን ጋር እንሄዳለን። ኢፍ የሚለውን ነው የምንነካው። ኢፍ የሚለውን ከነካም በኋላ ምንድነው የምናደርገው? እዚህ ጋር ጊቭን አለ። እሱን ጊቭን ነው የምናስገባው ማለት ነው። አቬሬጁን እነካለን። አቬሬጃችንን እነካና ግሬተር ዛን 75 ከሆነ ቫልዩ ኢፍ ትሩ ምን በሉ ተብለናል። እዚህ ጋር ይሄ ጊቭን ነው የተሰጠን ነው። ሊቀያየር ይችላል። የእናንተ ኬዝ ላይ ፓስ በሉ ብለውናል። ካልሆነ የሚለው ጋር እንሄድና ደግሞ አሁን ቫልዩ ኢፍ ፎልስ የሚለውን ነክተን ኢፍ የሚለውን እዚህ ጋር እንነካለን ማለት ነው። አሁንም አቬሬጅ ነው የምንነካው። አሁንም ሌዛን 60 ከሆነ ከ60 በታች ከሆነ ቫልዩ ኢፍ ትሩ ከሆነ ሪ ኤግዛም በሉ ብሎናል። አንደኛውን ከሰራችሁ ለሁሉም ይሰራል፣ ግን ለማሳየት ነው ለእናንተ። ኤግዛም ብለን እንጽፋለን ማለት ነው። ኤግዛም ብለን ከጻፍን በኋላ እዚህ ጋር ካልሆነ ጋር እንሄዳለን። ኢፍ እንላለን። እናንተ ጋር ብዙ ሊሆን ይችላል። ሁሉንም ነው የምታስገቡት ማለት ነው። መጨረሻ ላይ ብቻ ነው ኢፍ ማትሉት። ፎልስ ላይ ክሊክ አድርጋችሁ ኦኬ የምትሉት እሱን አሁን እናያለን። አሁንም አቬሬጁን እንነካና ሌዛን ይሄኛ ጋር የመጨረሻ ስለሆነ ነው ኦር ኢኳል እዚህ ጋር ኢኳል ባንልና 60 ከመጣ በኋላ አላቃውም እንዳይልን ነው ማለት ነው። ኢኳል ቱ የሚለውን ያስገባ ነው። 60 ከሆነ እዚህ ጋር የተሰጠንን ጊቭን ነው የምናስገባው ማለት ነው። ቅድም እንዳልኳችሁ ይሄ እንደ ሁኔታው ሊለያይ ይችላል ማለት ነው። እናንተ ጋር ሊለያይ ይችላል። እንደዚህ ብለን ከጻፍን በኋላ ፎልስ ላይ ክሊክ አድርገን ኢፍ አንልም። አሁን የመጨረሻ ስለሆነ እኛ ጋር ኦኬ ነው የምንለው ማለት ነው። ከዛ እንደዚህ ይሰጠናል ማለት ነው ግሬዳችን። እንደዚህ ምናልባት የሚደበቅ ከሆነ እንደዚህ ዞር ስታደርጉት ይሄንን
ይሰራላችኋል። አይ እኛ የምንፈልገው እዛው እንዳለ ነው ካላችሁ ደግሞ እዚህ ጋር ራምፕ ቴክስት የሚለውን ነው የምነኩት ማለት ነው። ራምፕ ቴክስት የሚለውን ስነኩ ልክ እንደዚህ ያስተካክልላችኋል ማለት ነው። አንደኛውን ከሰራችሁ ወይ ሁለተኛውን ከሰራችሁ ሌላውን ልክ እንደዚህ ድራግ ማድረግ ትችላላችሁ ማለት ነው። በአንድ ጊዜ እንደዚህ ይሰራልናል ማለት ነው። እሺ ቀጣይ ደግሞ ግሬድ ነው የምንሰራው። እዚህ ጋር ያለውን ጽሁፍ ልክ እንደነዚህ መቀየር ከፈለግን ግሬድ የሚለው ጋር ክሊክ ካደረግን በኋላ እዚህ ጋር ፖዚሽኑን መቀየሪያ በጣም ብዙ አለ። ከነዛ መካከል አንዱን መምረጥ ትችላላችሁ ማለት ነው። እኔ የፈለግኩት ይህንን ነው፣ መቀየር እችላለሁ። መሀል ማድረግ ከፈለግኩ ደግሞ ይህንን ማድረግ እችላለሁ። ልክ እንዲሳረግ መሀል ይሆንልኛል ማለት ነው። አሁን የምሰራው ግሬድ የሚለውን ነው። ግሬድ የሚለውንም ለመስራት እዚህ ጋር ጊቭን ተሰጥቶናል። ይሄኛውን ጊቭን ወደዚህ እናድርግና እዚህ ጋር የተሰጠንን ጊቭን ደግሞ እናስገባለን ማለት ነው። አሁን ይሄኛውን ጊቭን ነው እያስገባ የምንሄደው። እዚህ ጋር መጀመሪያ ክሊክ ካደረግን በኋላ መስራት የፈለግነው ጋር ምንድን ነው የምንነካው? ኢፍ ነው የምንለው ማለት ነው። እዚህ ጋር ገብተን ኤፍ ኦፍ ኤክስ ጋር ገብተን ኢፍ የሚለውን በመምረጥ ሎጂካል ቴስት እያደረግን ነው የምንሄደው ማለት ነው። በቅድሚያ የመጀመሪያውን ነው የምንሰራው። አሁን የመጀመሪያውን ነው የምንነካው ማለት ነው። ይሄ ሁሉ እስኪያልቅ ድረስ እዚህ ጋር የተሰጠንን ጊቭን አቬሬጁን ከነካው በኋላ ግሬተር ዛን 80 ከሆነ ቫልዩ ኢፍ ትሩ ኤ በሉ ብሎናል። ኤ እንላለን። ካልሆነ ቫልዩ ኢፍ ፎልስ የሚለው ጋር በመሄድ አሁንም ኢፍ ነው የምንለው። አሁንም አቬሬጃችንን እነካለን። ግሬተር ዛን 70 ከሆነ እዚህ ጋር ያለውን ነው እያስገባ ያለሁት። ቢ በልልን እንላለን። ካልሆነ ቫልዩ ኢፍ ፎልስ የሚለውን በመንካት አሁንም ኢፍ ነው የምንለው። አሁንም አቬሬጅ እንነካና ግሬተር ዛን 60 የሚለውን እንነካለን። ከዛ ቫልዩ ኢፍ ትሩ ከሆነ ሲ በሉ ነው ያለን። ሲ እንላለን። ካልሆነ ቫልዩ ኢፍ ፎልስ የሚለው ጋር በመሄድ ኢፍ ነው የምንለው። አሁንም አቬሬጅ ጋር እንሄዳለን። ግሬተር ዛን 50 ሚል ከሆነ 50 ሚለውን እናስገባለን። ከሆነ ቫልዩ ኢፍ ትሩ ዲ ሚለውን እንነካና እንጽፍና ቫልዩ ኢፍ ፎልስ አሁን የመጨረሻ ነው ማለት ነው። እዚህ ጋር በመሄድ አሁንም ኢፍ እንላለን። አቬሬጁን እንነካና ይሄ የመጨረሻችን ነው። ሌዛን ኦር ኢኳል የሚለውን እንነካና እንጽፍና 50 እንላለን። እዚህ ጋር ጊቭኑ ላይ ቅድም ተሳስቼ ነው። እናንተ ኢዚኳልቱ የሚለውን አስገቡበት መጨረሻ ላይ። ያለበለዚያ ልክ እንደዚህ 50 የሚለው ሲመጣ በኋላ ላይ አላቃውም እንዳይለን ማለት ነው። ከሆነ ምን በሉ ብሎናል? ኤፍ የሚለውን እንሰጥና ቫልዩ ኢፍ ፎልስ የሚለው ጋር ክሊክ በማድረግ ኦኬ ብለን ልክ እንደዚህ እንሰጣለን ማለት ነው። 80 የሰጠልን እዚህ ጋር ያመጣው ውጤት ከ80 በላይ ስለሆነ ነው ማለት ነው። ኤ የሰጠልን እዚህ ጋር 88 ስላመጣ ነው ማለት ነው። አቬሬጅ እዚህ ጋር መስራት የፈለግነው የሁለተኛውን ከሆነ የምንነካው የሁለተኛውን ውጤት ነው ማለት ነው። እዚህ ጋር ሁለተኛ ላይ የመጣውን ነው የምንነካው ማለት ነው። ይሄንንም እንድገምና እንስራው። ለመስራት በቅድሚያ እዚህ ፎርሙላ ባር ጋር መሄድ እንችላለን። ካልሆነ እዚህ ጋርም አለ ፎርሙላ ባሩ። ካልሆነም ደግሞ እዚህ መጨረሻ አካባቢ በመሄድ እዚህ ጋር ሞር ፈንክሽን ስንልም ያው ተመሳሳይ ነው የሚያመጣልን ማለት ነው። እኛ እዚህ ጋር በቀላሉ እንስራው በዚህኛው መንገድ። እዚህ ጋር ከገባን በኋላ ኢፍ ነው የምንለው ግሬድ ለመስራት ከፈለግን። ከዛ በመቀጠል ኦኬ እንላለን። ኦኬ ካልን በኋላ አሁንም አቬሬጁን ነው የምንነካው። ከዛ እዚህ ጋር የተሰጠን እናስገባለን። ግሬተር ዛን 80 ከሆነ ቫልዩ ኢፍ ትሩ እዚህ ጋር ክሊክ በማድረግ ምንድነው የምናደርገው? ኤ እንሰጣለን ማለት ነው። ቫልዩ ኢፍ ፎልስ ካልሆነ ኢፍ የሚላለ እዚህ ጋር እሱን እንነካለን። አሁንም እዚህ ጋር በቀላሉ ለመስራት አቬሬጅ እንነካና እናንተ ምናልባት ለመንካት ካልተመቻችሁ መጻፍ ትችላላችሁ። ጂ ስሪ ብላችሁ ማለት ነው። ለምንድን ነው እንደዛ የምንለው? ኮለመኑ ጂ ላይ ነው፣ ሮ ደግሞ 3 ላይ ስለሆነ ማለት ነው። ጂ ስሪ ብለን ከጻፍን በኋላ ግሬተር ዛን 70 እንላለን። ግሬተር ዛን 70 ምን በሉ ብሎናል? ቢ እንላለን። ካልሆነ ቫልዩ ኢፍ ፎልስ የሚለውን ጋር ደግሞ ክሊክ በማድረግ አሁንም ኢፍ የሚለውን ነው የምንነካው። አሁንም አቬሬጅ እንነካና ግሬተር ዛን 60 የሚለውን እንጽፋለን። ከሆነ ምን በሉ ብሎናል? ሲ። ካልሆነ የሚለው ጋር ቫልዩ ኢፍ ፎልስ ጋር ክሊክ በማድረግ አሁንም ኢፍ የሚለውን ነው የምንነካው።
አሁንም አቬሬጅ እንነካና ግሬተር ዛን 60 50 የሚለውን እንጽፋለን። ቅድም 60 ስላልን ነው። ቫሊዩ ትሩ የሚለው ጋር በመሄድ ደግሞ ምን በሉ ብሎናል? ዲ ካልሆነ ቫሊዩ ኢፍ ፎልስ ጋር ክሊክ በማድረግ አሁንም ኢፍ ነው የምንለው። አሁንም አቬሬጅ እንነካለን። ሌዛን ኦር ኢኳል የሚለውን በመንካት 50 እንጽፋለን። ከዛ እዚህ ጋር ምን እንሰጣለን? ኤፍ ከዛ ቫሊዩ ኢፍ ፎልስ ምን እናደርጋለን? ኦኬ የሚለውን እንነካና ልክ እንደዚህ እንጨርሳለን ማለት ነው። እነዚህን ከፈለግን በአንድ ጊዜ ማውረድ እንችላለን። እንደዚህ ሁለቱን ሴሌክት አድርገን እዚህ ጋር በመያዝ ልክ እንደዚህ ሲመጣልን በአንድ ጊዜ መስራት እንችላለን ማለት ነው። እንደዚህ ሌላው እዚህ ጋር ማክሲማም መስራት ከፈለግን የእድሜውን መጀመሪያ ክሊክ እናደርግና ኤፍ ኦፍ ኤክስ የሚለው ጋር እንገባለን። ኤፍ ኦፍ ኤክስ የሚለው ጋር ከገባን በኋላ ይሄንን እንደዚህ ይዘን ወደ ጎን እናደርጋለን ለመስራት እንዲመቸን። ኤፍ ኦፍ ኤክስ ከገባን በኋላ ማክሲማም የሚል ነው የምንፈልገው። ከሌለ እንጽፋለን። እኛ ጋር እዚህ ጋር አለ ማክሲማም የሚለውን መርጠን ከዛ ወደ ታች ነው አሁን ደግሞ እንመርጠው ማለት ነው። እንደዚህ ይዘን ወደ ታች እንመርጣለን። ከዛ ኢንተር ስንል ይሰራልናል። እዚህ ጋር ሚኒማምም ለመስራት እዚህ ጋር መስራት ይቻላል። ካልሆነ እዚህ ጋር እንሄድና ሚኒማም የሚለውን እንመርጣለን። ከዛ መስራት የፈለጋችሁትን ኤሪያ ምረጡ ነው የሚለን። ልክ እንደዚህ ከመረጥን በኋላ ኢንተር ስንል ይሰራልናል ማለት ነው። ሌላው ሰምንም መስራት ከፈለግን እዚህ ጋር ፎርሙላ ባር አለ። ኢንሰርት ፈንክሽን የሚለው ጋር ብንሄድም ያው ነው ዘሴም ነው ስራው ማለት ነው። ሰም የሚለውን ነው የምንመርጠው። ከዛ ወደ ታች እንመርጣለን ማለት ነው እስከ ማህሌት እስከሚለው ድረስ። ከዛ ኢንተር ስንል ይሰራልናል። እዚህ ጋር አቬሬጅ መስራት ከፈለግን ቀጥታ እዚህ ፎርሙላ ባር እንሄዳለን። አቬሬጅ የሚለውን እንመርጥና ኦኬ በማለት ልክ እንዲህ ሲመጣልን ይሄንን በመምረጥ መስራት እንችላለን። ካውንት ማድረግም ከፈለግን ምንድነው የምናደርገው? በቅድሚያ እዚህ ፎርሙላ ባር ጋር እንሄድና ካውንት የሚል እንፈልጋለን። እዚህ ጋር ካውንት የሚል አግኝተናል። ከዛ እንደዚህ እንመርጣለን ማለት ነው። ከዛ ኢንተር ስንል ይሰራልናል። እዚህ ጋር ያለውን እያንዳንዱን ልክ እንዲያደርግን መስራት እንችላለን። ካልሆነ ደግሞ ምን ማድረግ እንችላለን? አንድ ጊዜ ከመረጥነው በኋላ እንደቅድሙ ልክ እንደዚህ በመያዝ መስራት እንችላለን ማለት ነው። በአንድ ጊዜ ይሰራልናል። ልክ እንደዚህ አድርጎ በአንድ ጊዜ ይሰራልናል። ሌላው ፎርማት ማድረግ እንችላለን። ቴብላችንን እንዲህ ሴሌክት ካረግን በኋላ ፎርማት ሴል የሚለው ጋር እንገባለን። ወይ ደግሞ እዚህ ሆም ጋር እዚህ ቅድም ላይን የመረጥንበት ጋር በመሄድ ሞር ቦርደር በማለት እዚህ ጋር ማስተካከል እንችላለን ማለት ነው። እንደዚህ ወደ ጎን እናድርገውና ይሄንን ነው የምናስተካክለው። ስለዚህ እዚህ ጋር የፈለግነውን ላይን እንመርጣለን። እኔ ይሄንን ላይን የፈለግኩት ወይ ይሄንን ከመረጥን በኋላ እዚህ ጋር ክሊክ በማድረግ መስራት እንችላለን። ካልሆነ ደግሞ እዚህ ጋር አውትላይኑን እንላለን። እዚህ ጋር ደግሞ ኢንሳይድ የሚለውን በመንካት በአንድ ጊዜ ልክ እንደዚህ ቴብላችንን ፎርማት ማድረግ እንችላለን ማለት ነው። አጠቃላይ ከዚህ ከማይክሮሶፍት ኤክሴል እና ከማይክሮሶፍት ኦፊሶች በአጠቃላይ ከእነሱ ጋር የተገናኘ ቤዚክ ኮምፒውተር ኮርስ የሰራ ነው አለ። እሱን እዚሁ ቪዲዮ ስር ማግኘት ትችላላችሁ። አጠቃላይ ስለ ማይክሮሶፍት ወርድ፣ ስለ ማይክሮሶፍት ኤክሴል፣ ስለ ማይክሮሶፍት ፐብሊሸር፣ ስለ ማይክሮሶፍት ፓወርፖይንት፣ ስለ ማይክሮሶፍት አክሰስ፣ አማርኛ እንዴት መጻፍ እንችላለን፣ ስለ ኢንተርኔት አጠቃቀም፣ አጠቃላይ ቤዚክ ኮምፒውተር ፉል ኮርስ የሰራ ነው አለ። ከዚህ ቪዲዮ ስር አስቀምጥላችኋለሁ። እሱንም እንድትከታተሉ ጋብዛችኋለሁ። በተጨማሪም ቤዚክ ኮምፒውተር ፉል ኮርስ ከሰርተፊኬት ጋር ያዘጋጀንላችኋል። ቪዲዮን ከዚህ ዲስክሪፕሽን ስር አስቀምጥላችኋለሁ። ወደ 6 ሰዓት የፈጀ ቪዲዮ ነው። አጠቃላይ ቤዚክ ኮምፒውተር ኮርስ ነው። ከስራ ጋር የሚጠቅመንን ማይክሮሶፍት ወርድ፣ ማይክሮሶፍት ኤክሴል፣ ማይክሮሶፍት ፐብሊሸር፣ ማይክሮሶፍት አክሰስ፣ ማይክሮሶፍት ፓወርፖይንት፣ የአማርኛ ጽሁፍ፣ የኢንተርኔት አጠቃቀም አጠቃላይ የቤዚክ ኮምፒውተር ፉል ኮርስ ከአሰስመንቱ ጋር ከጥያቄዎች ጋር አዘጋጅተንላችኋል። እጅግ በጣም በተመጣጣኝ ዋጋ ነው። ስልጠናውን በነፃ ነው የምትከታተሉት። ለአሰስመንቱ ብቻ ክፍያ በመክፈል ሰርቲፋይድ መሆን ይችላሉ ማለት ነው። ዝርዝር መረጃዎች ከፈለጋችሁ ወደ ቴሌግራም ግሩፓችን @ስኪል ቢሾፍቱ ላይ በመግባት እንዲሁም በስልክ ቁጥር 0910 94 64 32 በመደወል መረጃና
አሰስመንቱን ማግኘት ትችላላችሁ። ስለተከታተሉን እናመሰግናለን። ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ሁኑ። ቻው